ቦቦታመስ ተፈልጋ አገኘው እባክህ ምን እየተካሄደ ነው ልትነግረኝ ትችላለህ? ሻውም እየተፈላ ነው ቡናውም እየተፈላ ነው ወተቱ እየተሸጠ ነው ቆቀሯ ሳምቡሳው ሁሉም አለ ቦሼን እየቀለልኩ አይደለም እኔስ እየቀለልኩ ይመስልሻል እንዴ ደሞ አይቻቻለሁ እሺ እዴ እና ማንን አንተና ሄቨንን እና ያየሽን እንደሆነስ ምን እያወራችሁ ነበር ቦቼን እየቀለልኩ አይደለም ባክሽ እኔም እየቀለልኩ አይደለም ቀልደኛ ቆየ ማለት እንደሆነ ታውቃለህ አዎ በደንብ አውቃለሁ አብረህ እንደዚህ አፍን እየተካፈትክ አባትየው እመነኝ ከዚህ ስራ ትባረራለህ ልባረራ ታዲያ ምን ችግር አለው ይህቺ ናትና ጄሪ ቆይ እንን ደረት መንፋት ከየት ነው ያመጣኸው በጣም ብዙ ችግር ከማይቴ ነው ያመጣሁት እሺ ምን ማለት ነው ይኸውልሽ እኔ እናት ከችግር ጋር ብዙ አመት ተቆራኝተሽ ስትኖሪ ብዙ ነገር ትለምጃለሽ በተለይ ደግሞ የሰው ልጅ ማክበር እንጂ መፍራት እንደሌለብሽ ይኸውልሽ እኔ ከልጃቸው ጋር ምንም ነገር ሳይኖረኝ ቢያባርሩኝ እመኝኝ ይኸው ሙጭ ጸጸቱን አይችሉት ግን ደግሞ እሳቸው እስኪጸጸቱ ድረስ አንተ በራብ ትሞታለህ ምን ሆነሻል የሰማይ ወፎችን ሳያርሱ ሳያጭዱ የሚመግብ አምላክ ለኔ ያሳል እንዴ ቦቼ ግን ምክሬን ብትሰማኝ ጥሩ ነው ቆይ እኔ ምለው አንቺ ግን ምን ሆነሽ ነው እኔን መምከር ያማረሽ እንዲሁ አንቺ ልጅ ግን በኋላ አራፊ ይኸውልሽ እንዲህ እያልሽ ከኔ በቅርብ ይዘሽ በኋላ ቼክም አላረግሽም ይሆንክ ጎማሬ እጀረዛ ቦቦታመስ ይደረዛ እጂ ሸት ዶን ወይ ጸጋዬ ቆንጆ ብቻ ስምሽም እያልሽኝ እንደው አንቺ ልጅ ስነ ስርዓትሽን ያዥ የኔ ቆንጆ እኔ ስነ ስርዓቴን ይዛለሁ ቆይ ግን የደብዳቤው ነገር እንዴት ሆነልሽ አያገባሽ እንዴ ለምንድን ነው የማያገባኝ እኔ ኮትሽ ነኝ ቹቹ በቃሽ ወይ የኔ እናት አናደርኩሽ አይደለ እንዴ ራስሽን እንደደበቅሽ የምትቀሪ ይመስሎሻል ይሄ ደግሞ ምን ማለት ነው ስለምን እያወራው እንዳለው በደንብ ገብቶሻል እሺ ወይ ጸጋዬ እኔ እኮ የአንቺ አማርኛ ቃሎች ጥጥር ስለሚሉብኝ ለመረዳት ትንሽ ይከብደኛል ጥሩ በቅርቡ በደንብ እንድትረጂ ባላደርግሽ እኔ ጸጋ አይደለሁም እሺ ጸጋዬ ለዚህ አባባልሽ አንድ ሙዚቃ ልጋብዝሽ የምን ሙዚቃ ስልቻ ቀልቀሎ ስልቻ ጉራ ብቻ እመኚ ጉራ ብቻ እንዳልሆነ በቅርቡ አሳይሻለሁ እኔም በጣም ይመቸኛል ለማንኛውም ባይ ብሽቅ እንዲህ እንዳላገጥሽብኝ የምትቀር ይመስሎሻል ባልሰራልሽ ቆይ እንዴት ልታገኘኝ ፈልግ ስለጨነቀኝ ነው ላገኝሽ ፈልኩት ለምን ደምጨንቀ ቆይ ትናንትና ከተለያየን በኋላ ቦኒ እንዴት ሆነች በጣም ከፍቷት ነበር ገምቼ ነበር አንተስ እንዴት ሆንክ